የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች ኢትዮጵያውያን ኤርትራውያን፣ ዛሬ ወላህ በደስታ እያለቀስኩኝ ነው። ብቻ እኔ አልተኛውም ዛሬ አዳር። እኔ የደስታ እንባ ሲባል ያኔ እንትን ይመስለኝ ነበር፣ ዝም ብሎ ነገር ይመስለኝ ነበር። እዚህ ጋ ያው ላይላ ይዘዋት እየወረዱ ነበረ፣ ላይቭ እየተከታተልኩኝ ነበረ። ወላሂ ለአዚም ብቻ እኔ እንጃ ቃላት የለኝም። ምስጋና ይገባው ለዓለማት ጌታ። ምን ይሳነዋል? 14 ዓመት ሳውዲ አረቢያ እስር ቤት ታስራ የነበረችው እህታችን ዛሬ አልሐምዱሊላህ ረቢል ዓለሚን ምስጋና ይገባው ለዓለማት ጌታ። ይሄ መጨረሻ አካባቢ ነው። ልክ ያው ስትወርድ ያው ከእናቷ ጋር ክፍክፍ ብላ የኔ እናት እያለቀሰች ነበረ። ያው በቃ እንዴት እንደሚያረጓት ቤተሰቡ ሁሉ ደስተኛ ነው። እኛም ላይ ብላይ ሆነን እያየን ነበረ። በጣም ትላልቅ ሰዎች አሉ። ብቻ ደስታው እንዴት እንደነበረ እንግዲህ ብቻ ሰውን ለመርዳት ሰው መሆን በቂ ነው። ውድ ኢትዮጵያኖች በሷ ጉዳይ ላይ እጃችሁን አሻራ ያጣላችሁ አላህ ቤተሰቦቻችሁን የምትወዱትን ሰው ይጠብቅላችሁ፣ ከእንደዚህ አይነት አደጋ ይጠብቃችሁ፣ ዘር ማንዘራችሁ መጥፎ አይንካባችሁ፣ ሀዘን የሚባል አይንካችሁ። የኔ ውዶች ወላሂ በጣም ነው ደስ ያለኝ። በህይወቴ እንደዚህ ደስተኛ የሆንኩበት ቀን የለም ብዬ ነው ምለው። በጣም ነው ደስ ያለኝ ወላሂ ምን እንደማወራ ራሱ አላቅም። ይህ እንግዲህ አባት አቅፎ ካሊድም ወንድም ካሊድም አላህ ይስጠው። በሱ ምክንያት ነው ኤርፖርት ገብተው እንደዚህ ውስጥ ላይ መቅረጽ የተቻለው፣ በሱ ኃላፊነትና ነው። ሙሉ ላይቭን የተከታተላችሁ አላችሁ፣ ያልተከታተላችሁ ደግሞ ይሄን ይመስል ነበረ። ወላሂ ለአዚም በጣም ደስ የሚል ስሜት ነው። በጣም ደስ የሚል 14 ዓመት አይደለም ከቤተሰብ ሳትገናኙ እንዴ! 14 ቀን ይከብዳል እኮ 14 ዓመት እስር ቤት። እሷን እኔ እላለሁኝ አላህ ይወዳታል፣ በጣም አላህ ይወዳታል። አላህ እሷን ስለወደዳትም ነው እንደዚህ አይነት ፈተና ውስጥ የገባችው። ተፈትነ ደግሞ አልፋዋለች። አልሐምዱሊላህ ረብል ዓለሚን። ዱዓ አርጉላት። ነገ ደስተኛ ህይወት ኖረ አግብተ ወልደ ጥሩ ህይወት እንድትኖር ዱዓ አርጉላት። ወላ ምን እንደምላሱ አላቅም። እየተንተባተብኩ ነው ማውራው። ይህን ቪዲዮ ሪከርድ ከማድረጌ በፊት አልቅሼ በቅቶኝ ነው በቃ ሪከርድ ያደረግኩት ማለት ነው። በጣም ከባድ ነው ስሜቱ። ይሄ መጨረሻ አካባቢ ነው። መጀመሪያ ምን ያህል እንደጠበቅናት አሳያችኋለሁ። እንቅልፍ እምቢ አለኝ። በቃ ምንም መተኛት አልቻልኩም። እንደው ሳላያት ብቻ ሴትዮ እንዳጠራ ብዬ እየተጨናነቁ ነበር። ያው ከውጤ ሲወጡ ነው ከውስጥ ይዘዋት እየወጡ ነው ማለት ነው። እናት አይኗ የተንከራተተ፣ አባት፣ ወንድም፣ እህት፣ የኢትዮጵያ ሕዝብ ሁሉ እየጠበቃት ነበረ ማለት ነው። በመላው ዓለም ሆናችሁ እሷን እየጠበቃችሁ ነበራችሁ። የእሷን መምጣት በጉጉት እየጠበቃችሁ ነበራችሁ። ደስ ይበላችሁ፣ እንኳን ደስ አላችሁ ብያለሁ። እኔም ደስ ብሎኛል። በጣም ነው ደስ ያለኝ። ቃላት የለኝም። ደረጃውን ስንቆጥር ነው የቆየ ነው ብታዩ ማለት ነው። በቃ ደረጃው መቼ ለመቼ ትወርዳለች እያልን ደረጃውን እየቆጠርን አይናችን በቃ ዞረ ነው ምላችሁ። ያው እዚህ ጋር አፍጠን ነበረ። በመጀመሪያ መጨረሻውን ፓርት ነው ያሳየዋችሁ። እዚህ ግን እሷን እየጠበቅናት በነበረው ታይም ነው። በጣም የኮመንታተሮቹ ተጨንቀዋል። መቼ ነው መቼ ነው መቼ ነው? በዚህ ጉዳይ ላይ በነገራችን ላይ ብዙ ሰው ትችት ውስጥ ገብቶ ነበር። ብሯን በልታችኋል ተብሎ ኮሚቴዎች እና አቡ አሚራን እንዴት ሰው እየሄደባችሁ እንደነበረ ታውቃላችሁ። እዚህ ጋር ያው አቡ አሚራና እናቱ ቤተሰቦቹ ቁጭ ብለው እየጠበቁ ነበረ። ሰው በቃ ያኔ ትዕግስት አጥቶ ነበር ብታዩ ማለት ነው። በጣም በቃ እንዴት ነው የምትጓጉለት ነገር አለ አይደለ? እንደዚህ ግን የሚያጓጓ ነገር ጭራሹን አጋጥሞኝ አያውቅም። ወላ ነፍሴ ልትወጣ ነው የደረስኩት ዛሬ። በቃ ምንም እኔ እንጃ። እንደዚህ በቃ ኮመንት ላይ ዝም በሏታ።
ቪዲዮ ከተዘጋ ለምን ትዘጋላችሁ? ክፈቱ ነው የሚባሉት። እና እንደዚህ ነበረ እንደምታዩት። በቃ እሷን ጥበቃ ላይ ነው ሰው ሁሉ 16,000 ምናምን ሰው መጀመሪያ ነበረ፣ ወደ 19,000 ሰው ነበረ። በጣም በጉጉት ሁሉም እየጠበቀ ነበረ። ይሄ ሁሉ በትክክል እሷን አላህ ስለሚወዳት ነው። አላህ ተወዳጅ ያርጋችሁ። አላህ እንደዚህ ተፈላጊ ያርጋችሁ ነው ብለው እኔ ምንም አይደለም። ምክንያቱም ብዙ ሰው የት ደረሰ ሳይባል ብዙ ሰው አልቋል፣ ብዙ ሰው ሞቷል፣ ብዙ የኢትዮጵያ ሕዝብ ተጨፍጭፏል። የት ደረሰ ምን ላይ ነው በቃ የት እንደሄደ እንኳን ማይታወቃልና እሷን ግን አላህ ስለሚወዳት ፈተናት። የእሷን ጉዳይም ቫይራል አወጣላት። ሰው ሁሉ እንደ ልጁ እንደ ቤተሰቡ ተጨንቆ የእሷ ጉዳይ የእኔ ጉዳይ ነው ብሎ አስቦ እንደዚህ ዋጋ እንዲከፍል ወደ 70 ምናምን ሚሊዮን ብር ነው መሰለኝ ያወጣላት። እንደዚህ ዋጋ እንዲከፈል ያደረገው አላህ ስለሚወዳት ነው። አላህ ይውደዳችሁ። በያላችሁበት ሰላማችሁ ብዙ ስትይበል። እኔ ማንም እንደዚህ አይነት ፈተና አይገጠምም። በዚህ አጋጣሚ ልላችሁ የምፈልገው ነገር ስደት ዓለም የፈተና ነው። በእርግጥ ብዙ ፈተና እንትን ሊልባችሁ ይችላል፣ ሊፈራረቅባችሁ ይችላል፣ ከአቅማችሁ በላይ ሊሆን ይችላል። ግን እንደዚህ አይነት የሰው ሕይወትን የማጥፋት አይነት ውሳኔ በስህተት አትወስኑ። ምክንያቱም ሕይወት ይቀጥላል። ዛሬ ትዕግስት አድርጋችሁ ካለፋችሁ ሕይወት ይቀጥላል። ነገ ሌላ ቀን ነው። ታይም እንደዚህ ስለሆነ ለአንድ ቀን ወይም ለሳምንት ስቃይ ተብሎ ሕይወት ማጥፋት እቺ ልጅ አላህ ወዷት እንጂ ሕይወቷ ነው። ከሷ ጋር የተፈረደባቸው ሁላቸው ሞተዋል። ስለዚህ ምን ቢከብዳችሁ፣ ምን ቤቱ ላይ ችግር ቢኖርባችሁ ቢሮ ደውሉ። ወደ ቢሮ መሄድ፣ ቢሮዎች ደውላችሁ ካላነሱላችሁ ምንም አማራጭ ከጠፋ ከቤቱ ወጣችሁ ጥፉ። መንገድ ላይ ማንም ሰው ለምናችሁ ፖሊስ ጣቢያ ወሰዱኝ በሉ። አገር ቤት ታስራችሁ አገር ቤት ገቡ ይሻላል። አገር ቀይራችሁ ትሰራላችሁ ስራ። ሳውዲ ባይሳካ ዱባይ አለ፣ ዱባይ ባይሳካ ሌላ ሀገር አለ። ስለዚህ እንደዚህ አይነት ማይሆን ውሳኔ አትወስኑ። እኔ እንደሰማሁት ከሆነ የቤቱ ሰውዬ ሊደፍራት ሲል ከሱ ለማምለጥ እያለችን ህፃኑን ለቀው ሞተ ነው የተባለው። ሌላውን አላህ እና እሷ ናቸው የሚያውቁ። ምክንያቱም በጣም ከባድ ነው። 14 ዓመት ሁሉ እናት እያለቀሰች አይኗ ላይ እንቅልፍ ሳይዞር ስቃይ፣ በቃ ብዙ ስቃይ ያሳለፈችው እችን ልጇን ለማግኘት ነው። ታይም እንደዚህ ስለሆነ ራሳችሁን ጠብቁ። እንደዚህ